ፉደይል ብን ዒያድ ዓረፋ ላይ ባሉበት እንቅልፍ ሸለብ አደረገኝ ይላሉ። ከዛም አላህ ሱብሓነሁ ወተዓላ ዓረፋ ያሉትን ሰዎች በሙሉ ወንጀላቸውን ምሮላቸዋል። አንድ ሰው ሲቀር ያ ሰው ሙሐመድ ብን ሐሰን አልኹራሳኒ የሚባል የኹራሳን ሰው እሱ ሲቀር ሁሉንም ዓረፋ ላይ የቆሙትን በሙሉ አላህ ምሮላቸዋል የሚል ኢሻራ ያያሉ፣ ድምፅ ነገር ይሰማሉ ማለት ነው። አሁንም ሸለብ አድርጓቸው ድጋሚ ነገር ያያሉ። ኹራሳኖች ያሉበት አካባቢ ሄዱ። ማነው ሙሐመድ ብን ሐሰን? በህልማቸው በእውን ሄዱ። ዓረፋ ላይ ነው ያንን ነገር ያዩት። ከዛ ኹራሳኖች ፍለጋ ወጡና እንግዲህ የኹራሳን ሰዎች ያሉበት አካባቢ ሄደው ሙሐመድ ብን ሐሰን አልኹራሳኒ እናንተ ጋር አለ ወይ? አዎ ያ ዓቢድ አው እዛ ጋር አላህን እያለቀሰ የሚለምን ዓረፋ ላይ እንባ እያነባ እንባው የማይቋረጥ እሱ ነው አሏቸው። ሄዱና እንዲህ እኮ አይቻሉት። አዎ እኔ የሰራሁት ወንጀል ከባድ ነው አለ። ላለፉት 30 ዓመታት ዓረፋ ላይ ቆሜያለሁ። እንዳንተ አይነት ሷሊህ እየመጣ ይህንኑ ነገር ይነግረኛል። ያ አላህ ተስፋ አልቆረጥኩም። አሁንም ቆሜያለሁ እሱ ጋር። ምን አጥፍተህ ነው? የዓረፋ ቀን ኸምር ጠጣሁ አለ። ሰከርኩ፣ ወደ ቤቴ ሄድኩ። ባለቤቴ ስካሬን ስታይ ፈርታ በር ዘጋችብኝ። እናቴ ጋር ሄድኩ። እናቴ ከፈተችልኝ። በስካር መንፈስ ላይ ሆኜ ገፈተርኳት። ሰዓት ላይ ወደቀች። እሷ ሰዓት ላይ ስትወድቅ ሳይ በድንጋጤ ስካሬ ጠፋ ይላል። ከዛኔ በኋላ አለቅሳለሁ፣ አንድም ቀን ስቄ አላቅም ይላል። እናቱን አጥቷል በስካር። ዓረፋ እየተመላለስኩ እያለቀስኩ ነው ጌታዬ ማረኝ ብዬ። እንዳንተ አይነት ሷሊህ ደግሞ መጥቶ እንዲህ ይነግረኛል። ወላሂ አሳዘነኝ አሉ። ተመልሼ እጄ ዱዓ አደረኩለት፣ ያ አላህ ማረው፣ ቀዘንለት ያ አላህ ብዬ። ከዛም ሽልብ አደረገኝ።